እግዚአብሔር ሰዎች ሽንገላ አትያዙ። እግዚአብሔር የሚፈልገው ምንድነው? ንጹህ ልብ ነው የሚፈልገው። ሌላ ምንም አይፈልግም። ጥላ አይቸግረው፣ ሳንቲም አይቸግረው፣ ጧፍ አይቸግረው። አንድ ሰው ሲያመሰግናችሁ አንተ እኮ ጥሩ ነህ ሲላችሁ አትሽሞርሞሩ፣ አትበሉ። ምን የነው ጥሩ? ወዴት ታውቀኛለህ አንተ ሲጀመር ማለት ይገባል። በምስጋና ቁልፍ የልባችሁን ቤት ከፍተው ሐሳብ ሰርቀው የሚወጡ ሰዎች አሉ። አመስግነው ማለት ነው። ሰማችሁ? ምስጋና ይጎዳል። ሁላችሁም ምስጋና አትውደዱ፣ ወንዶችም ሴቶችም። ምስጋና መውደድ በጣም እያመሰገነ ሰው ከመሬት ተነስቶ ካመሰገነ ነገር አስቧል ማለት ነው። አዳምን ሂዶ የሰማይና የምድር ንጉሥ አዳም ደህና ነህ አለው እባብ። ወንድሜ ለይ፣ የሰማይ ንጉሥ ማን ነው አለው? እግዚአብሔር ነው። ምስጋናን ማመስገን ጥሩ ነው። በነገራችሁ ላይ መመስገን ግን አትፈልጉ። ሰውን አመስግኑት፣ ጉልበት ያገኛል የሰው ልጅ። ሰው አያርጎ ምስጋና ጉልበት የሚሆነው ይገርማችኋል እኮ። አሁን የታመመውን ሰውዬ ታሞ እንደተኛ ጎበዝ ነህ አንተ፣ እኔ እኮ ገና ጉንፋን ሲይዘኝ ነው እንደው ለአንደኛው ጠቅልል ብዬ የምተኛ፣ አንተ እኮ እንዴት አድርገህ ቻልከው ስትሉት አዎ ይላል። ደስ ይለዋል፣ ይነቃል፣ ጉልበት ያገኛል። ሰውን እያመሰገኑ ማበርታት ጥሩ ነው፣ በቅንነት ማለት ነው።